ሰላም ቤተሰቦቻችን እንዴት ናችሁልን? አለን እኛ እግዚአብሔር ይመስገን በጣም ደህና ነን። ከረጅም ጊዜ በኋላ ስለተገናኘን በጣም ደስ ብሎኛል። ያው እንግዲህ ሁሌም እንደምንላችሁ ከአቅም በላይ በሆነ ምክንያት ነው የጠፋነውና በተቻለ መጠን ነገሮችን እያመቻቸን ቶሎ ለመምጣት እንሞክራለን። ያው እንግዲህ ዛሬ የፍቅረኛሞች ቀን ነውና ሁላችሁም ፍቅረኛሞች ባለትዳሮች እንኳን ለዚህ ቀን አደረሳችሁ ለማለት ፈልጋለሁ። የፍቅረኛሞች ቀን እንደመሆኑ መጠን ደግሞ እኔም ውድ ባለቤቴና ብዬ ሰርፕራይዝ ማድረግ እፈልጋለሁ። በእርግጥ ካጠገቤ የለም፣ በስራ ምክንያት ከሀገር ውጭ ነው ያለው። ግን ባለበት ሆኖ ሰርፕራይዝ እንዲሆን ስለምፈልግ ይህን ሰርፕራይዝን ከእናንተ ከውድ ቤተሰቦቼ፣ አድናቂዎቼ፣ ወዳጆቼ ጋር በመሆን ሰርፕራይዝ እንድናደርገው እፈልጋለሁ። ዩቲዩብ ላይ አዲስ ሚውዚክ ቻናል አቤል ክፍሌ የሚል ከፍቷል እና የተለያዩ ሙዚቃዎችን ከቨሮችን የሚለቅበትና አሁን ላይ 7 ሰብስክራይበር አለው። ያን ሚውዚክ ቻናል ወደ 2000 ወደ 3000 ከዛም በላይ እንድናደርሰው አሁኑኑ በቅንነት እየገባችሁ ሰብስክራይብ እንድታደርጉት ከልቤ ጠይቃለሁ። ለምታደርጉልን ነገር ሁሉ፣ ለምትሰጡን ፍቅር፣ ሰፖርት ለምታደርጉን ሁሉ በጣም ነው የማመሰግነው። በድጋሚ እስክንገናኝ ድረስ